በዚህ ቪዲዮ አሪፍ ነገር ነው ይዤላችሁ የመጣሁት የምሬ ነው። በተለይ በዚህ በክረምት ገንዘብ መስራት የምትፈልጉ ካላችሁ ይሄ ቪዲዮ ለእናንተ ነው። እያንዳንዱን ዲቴል የማሳያችሁ ይሆናል ማለት ነው። ሶ በዛሬው ቪዲዮ ቶሎ ብዬ አፕሊኬሽን አውርዳችሁ እንዴት መጠቀም እንዳለባችሁ እያንዳንዱ የማሳያችሁ ነው የሚሆነው። እኔ በዚህ አፕሊኬሽን ተቀብዬበታለሁ፣ ነገር ግን ድጋሚ እናንተን ለማሳይ ስለሆነ አዲስ አካውንት እየከፈትኩኝ በዛ አካውንት ደግሞ አብረን የምንሰራበት ወይ ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት ቴዶ ላይ ብላችሁ ሰርች ታደርጋላችሁ ማለት ነው። እጅግ በጣም ቀላል ነው። እንደምታዩት ከላይ በኩል ይኸው መጥቶልኛል። ሶ ኦልሬዲ እኔ አፕሊኬሽኑ ኢንስቶል አድርጌዋለሁ። ኦፕን ይለኛል ማለት ነው። ኦፕን ስል ቀጥታ ወደ ምን ይወስደኛል? ወደ አፕሊኬሽኑ ይወስደኛል። ሶ እዚህ ጋር ኦፕን የሚለውን በምነካበት ጊዜ ቀጥታ ወደ አፕሊኬሽኑ ያመጣኛል ማለት ነው። ሶ እዚህ ጋር የማሳያችሁ ነገር ሳይን ኢን ዊዝ ጎግል፣ ሳይን ኢን ዊዝ ሜል፣ ሳይን ኢን ዊዝ አካውንት የሚል ብዙ አማራጮችን ያመጣላችኋል። ሶ አካውንት ካላችሁ ወይም ደግሞ ከዚህ በፊት እየተጠቀማችሁ ከሆነ ከታች በኩል ፎርጌት ፓስወርድ የምትላለች እሱን ታውት። ነገር ግን ሳይን ኢን ዊዝ አካውንት ማለት ትችላላችሁ። አዲስ ከሆናችሁ ወይም ደግሞ ይሄን አፕሊኬሽን ከዚህ በፊት ተጠቅማችሁ ማታውቁ ከሆነ ምንድነው የምታደርጉት? ሳይን ዊዝ ጎግል ትላላችሁ ማለት ነው። ኦኬ ሳይን ዊዝ ጎግል ብላችሁ በምትነኩበት ጊዜ እንደዚህ አይነት አማራጭ ያመጣላችኋል። ስለዚህ እኔ ከዚህ ቀደም ኦልሬዲ ሎጊን አድርጌያለሁኝ። ስለዚህ ሎጊን ወዳደረኩት አካውንት እገባለሁ ማለት ነው። ቀጥታ አንደኛውን አካውንት በምትመርጡበት ጊዜ አንደኛ ዩዘር ኔም ወይም ደግሞ ኒክ ኔም እንድታስገቡ አማራጭ ይሰጣችኋል ማለት ነው። ሶ እዛ ላይ የምትፈልጉትን ስም ትጽፋላችሁ። ከዛ በኋላ ደግሞ ኮድ አስገቡ ይላችኋል። እዚህ ጊዜ የምታስገቡት ኮድ እኔ እዚህ ጋር ስክሪን ላይ አስቀምጬላችኋለሁ። እዚህ ስክሪን ላይ ባስቀመጥኩት ኮድ አማካኝ ከገባችሁ የኔ ፋሚሊ ትሆናላችሁ። ኦኬ የኔ ፋሚሊ ስትሆኑ ያለውን ነገር እያንዳንዱ ነገር እረዳችኋለሁ። የቸገራችሁ ነገር ካለ ወይ ደግሞ ግራ የገባችሁ ነገር እዛው በኔ ቤት እየመጣችሁ አብረን የምንማማር ይሆናል ማለት ነው። እያንዳንዱ ዲቴል አሳያችኋለሁ። ነገር ግን እኔ ከዚህ ባስቀመጥኩት ኮድ ማትገቡና ማትጠቀሙ ከሆነ ወደ ሌላ ሰው የምትገቡ ከሆነ ማንም አይረዳችሁ፣ ማንም አያስተምራችሁ፣ አያሳያችሁ። በኔ አካውንት በኔ ዩዘር ኔም ወይም በኔ ኮድ ከገባችሁ እያንዳንዱ የማስረዳችሁ የማሳያችሁ ከዛም አልፎ አብረን የምናድግ ይሆናል። ኦኬ ሶ አንደኛው አካውንት ነክቼ በምገባበት ጊዜ ቀጥታ ወደ አፕሊኬሽኑ ይወስደኛል። እዚህ ጋር እንደምታዩት ከዚህ በፊት የገቡ ሰዎች ወይም ደግሞ እየሰሩ ያሉ ሰዎች አሉ። ለሚሴጅ ኦልሬዲ እናንተ የምትጠቀሙባቸው ወይም ደግሞ ከኔ ጋር የምታወሩበት ወይ ነው። እዚህ ጋር ሜሴጅ ከላካችሁልኝ እኔ አብሬያችሁ አወራለሁ ማለት ነው። እዚህ ጋር እንደምታዩት የኔ ኮድ ስንት ነው? 1081 240 which is ገና በ10 ቤት ነው ማለት ነው። ኦኬ በ10 ቤት ካለ በጣም አሪፍ ቻንስ አለ ለማደግም። አንደኛ ሌላው ደግሞ ሰዎችን ኢንቫይት አድርጋችሁ ከነሱ ጋር አብራችሁ ለመስራት አሪፍ ቻንስ ይኖራችኋል። ይሄ በጣም የሚገርም ቻንስ ነው። ይሄ ነው። ሌላኛው ነገር ወደ ታች ትመጡና ሴቲንግ የምትል ምልክት ታገኛላችሁ። ኦኬ ሴቲንግ ምልክት ከነካችሁ በኋላ አካውንት ማኔጅመንት ላይ ግቡ። ከዛ በኋላ ሴኩሪቲ ኤንድ ፓስወርድ የሚል ታገኛላችሁ። በጣም አሪፍ። እዚህ ጋር ምንድነው የምታደርጉት? ሴኩሪቲ ኤንድ ፓስወርድ በምትነኩበት ጊዜ ፊታችሁን ቬሪፋይ እንድታደርጉ ይጠይቃችኋል። ኦልሬዲ እኔ ፊቴን ቬሪፋይ አድርጌዋለሁ ማለት ነው። ሶ በብርሃን ባለበት ቦታ ላይ ገብታችሁ ፊታችሁን ቬሪፊኬሽን ሰጥታችሁ እንትን ማድረግ አለባችሁ። አካውንታችሁ የተጠበቀ መሆን አለበት። 6 ዲጂት የማትረሱትን ፓስወርድ አስገቡ። ግር ያለባችሁ ወይም ደግሞ ግራ የገባችሁ ነገር ካለ እዚሁ አካውንት ላይ ወይም ደግሞ ቲክቶክ ላይ አውሩኝ፣ ወይም ደግሞ የቴሌግራም ቻናል አዲስ ለዚህ የሚሆን ወይም ከዚህም በኋላ ለምንሰራቸው ስራዎች ያስቀመጥኩት የቴሌግራም ሊንክ አለ። እሱን ነክታችሁ ጆይን አድርጉ። እዛ ላይ እያንዳንዱን ዲቴል የማሳያችሁ ይሆናል ማለት ነው። ይሄ እዚህ ጋር ነው። ሌላው ነገር ደግሞ ያው በጣም ቀላል ነው። ታስክ የሚል አለ። ወደ ታስክ ስትመጡ እዚህ ላይ ለ1 ሰዓት ወይም ደግሞ ለ60 ሰዓት መቀመጥ እንዳለባችሁ ያሳያል። እዚህ ጋር ያለው እናንተ ራሳችሁ ተፈላሰፉበት። ግራ ከገባችሁ እያንዳንዱን በቪዲዮ መልክ አሳያችኋለሁ ማለት ነው። ቪዲዮ እንድረዝም አልፈልግም። እያንዳንዱ ነገር አብረን የምንሰራ ይሆናል። ቶሎ ብላችሁ ተጠቀሙበት። ቪዲዮ አሪፍ ካልሆነ በቀጣይ ቪዲዮ የምሰራ ይሆናል። ኮሜንት ላይ እያንዳንዱ ነገር አሳውቁኝ እባካችሁ። ይሄን አፕሊኬሽን ተጠቀሙበት። አሪፍ ገንዘብ መስራት እንችላለን በዚህ ክረምት ማለት ነው። ይህ ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ቻው።